ሰላም ጤና ይስጥልን እንዴት ናችሁ? ውድ የቤል ኤሌክ ዩቲዩብ ተከታዮቼ ዛሬ በአዲስ ቪዲዮ መጥቻለሁ። ከዚህ በፊት ኤልጂ ፎልት ምን እንደሚመስል አይተን ነበርና ዛሬ ደግሞ ኤልኤል ፎልት ምን እንደሚመስል እናያለን። ከባለፈው አንሲሜትሪካል ፎልቶች ውስጥ አንዱ ኤልጂ ፎልት አይተን ነበረ። ዛሬ ደግሞ ኤል ፎልቶን ላይን ቱ ላይን ፎልት ምን እንደሚመስል እናያለን ማለት ነው። ላይን ቱ ላይን ፎልት ላይ ዋና ባህሪዎቹ ምን እንደሚመስል፣ ሌላ ደግሞ ሲሜትሪካል ኮምፖነንቶቹ፣ ከዛ ላይን ፎልት መንስኤዎቹ ምን እንደሆነ፣ እንዴት እንደሚከሰት እና ፕሪቨንቲቭ ኤንድ ሚቲጌሽን ሜተዱ የመከላከል እና የማስተካከያ ዘዴዎቹን ምን እንደሚመስል እናያለን ማለት ነው። እሺ ላይን ቱ ላይን ፎልት ምንድን ነው የሚለውን እንይ። በስሪ ፌዝ ኃይል ስርዓት ውስጥ ወይም በስሪ ፌዝ ፓወር ሲስተም ውስጥ ላይን ቱ ላይን ፎልት የሚከሰተው ሁለት የፌዝ አስተላላፊዎች ወይም ደግሞ ፌዝ ኮንዳክተሮች በቀጥታ ሲገናኙ ወይም ዝቅተኛ ኢምፔዳንስ ኦር ሎ ኢምፔዳንስ ባለው መንገድ እርስ በርስ ሲሻገሩ ነው ማለት ነው ይሄ ፎልት የሚፈጠረው። ይህ በጣም ከባድ የሆነ ያልተመጣጠነ ኦር አንሲሜትሪካል መስተጓጎል ነው ማለት ነው። እሺ እንደ መደበኛው የስሪ ፌዝ ፎልት ሳይሆን ይሄኛው የኤልኤል ፎልት ስርዓቱ የኤሌክትሪክ ሚዛንን ያዛባል ማለት ነው። ይሄ ደግሞ ለፕሮቴክሽን ሲስተማችን ትልቅ ፈተና ይፈጥራል ማለት ነው። እሺ የላይን ቱ ላይን ፎልት ዋና ባህሪያት ምንድናቸው የሚለውን እንይ። እሺ አንደኛ ከመሬት ጋር ምንም ግንኙነት የለውም፣ ኖ ግራውንድ ኮኔክሽን ነው። ዋናው ነጥብ የላይን ቱ ላይን ፎልት ከመሬት ኦር ግራውንድ ወይም ከኒውትራል ሽቦር ጋር ምንም ግንኙነት የለውም ማለት ነው። ይህም ሙሉ በሙሉ በሁለት የፌዝ መስመሮች መካከል ብቻ የሚፈጠር አጭር ውህደት ይፈጥራል ማለት ነው፣ ወይም ሾርት ሰርኪዩት ይፈጥራል ማለት ነው። በፌዝ ኤ እና በፌዝ ቢ ወይም ደግሞ በፌዝ ቢ እና በፌዝ ሲ መካከል ማለት ነው። በዚህ ሾርት ሰርኪዩት ይፈጠራል ማለት ነው። ሁለተኛው ዋና ባህሪው ፎልት ከረንታችን ነው። የፎልት ከረንቱ በሁለቱ የተጎዱ መስመሮች ውስጥ የሚፈሰው ከረንት በመጠን ተመሳሳይ ሲሆን በፌዝ ግን ተቃራኒ ነው ማለት ነው። ያ ማለት በአንዱ ፌዝ 10 ቢሆን ለምሳሌ በአንዱ በኩል ደግሞ -10 ይሆናል ማለት ነው። እሺ ያልተጎዳው ሶስተኛው ፌዝ ግን በመደበኛ የጭነት ወይም ሎድ መጠን ላይ ይቆያል ማለት ነው። ይሄ ሁለተኛው የላይን ቱ ላይን ፎልት ዋና ባህሪው ነው ማለት ነው። ሶስተኛው ደግሞ የቮልቴጅ መውረድ፣ ፎልቱ በተከሰተበት ቦታ ላይ በሁለቱ አጭር ውህደት ወይም ሾርት ሰርኪዩት በሚፈጥሩት ፌዞች መካከል ያለው ላይን ቱ ላይን ቮልቴጅ ወደ ዜሮ ይጠጋል ማለት ነው። ያልተጎዳው ቮልቴጅ ግን ጊዜያዊ ጭማሪ ሊያሳይ ይችላል ማለት ነው። ከነበረው ላይ ጭማሪ ሊያሳይ ይችላል። ይሄ ባህሪ ናቸው ማለት ነው የላይን ቱ ላይን ፎልት፣ እነዚህ ባህሪያቶቹ ናቸው። እሺ ሌላ ሲሜትሪካል ኮምፖነንቶቹ ደግሞ ምን እንደሚመስል እንይ። እሺ ያልተመጣጠኑ ወይም አንሲሜትሪካል ፎልቶችን ለመተንተን ሲሜትሪካል ኮምፖነንት የተባለውን ዘዴ እንጠቀማለን ማለት ነው። ይህ ዘዴ ያልተመጣጠነውን ስርዓት ወደ 3 የተመጣጠኑ ቬክተሮችን መከፋፈል ይቻላል ማለት ነው። አንደኛ ፖዘቲቭ ሲኩዌንስ የምንለው፣ ሁለተኛው ኔጌቲቭ ሲኩዌንስ የምንለው ነው፣ ሶስተኛው ዜሮ ሲኩዌንስ የምንለው ነው ማለት ነው። በፌዝ ቢ እና በፌዝ ሲ መካከል ለሚከሰት መደበኛ የኤልኤል ፎልት ጊዜ ምን ይሆናል? አንደኛ ዜሮ ሲኩዌንስ አችን ከረንቱ ዜሮ ነው ማለት ነው።
ምክንያቱም ወደ መሬት የሚሄድ መስመር ስለሌለ ዜሮ ሲኩዌንስ ከረንታችን ሊፈስ አይችልም ማለት ነው። በዚህ ጊዜ ከረንታችን ዜሮ ይሆናል። ሁለተኛው የሲኩዌንስ ኔትወርክ ፖዘቲቭ ሲኩዌንስ እና ኔጌቲቭ ሲኩዌንስ ኔትወርካችን በፓራሌል ይገናኛሉ ማለት ነው። በፓራሌል ይገናኛሉ። ይሄኛውን ምንድነው የሲሜትሪካል ኮምፖነንቶቹ ምን እንደሚመስሉ ማለት ነው። ዊዛውት ፎልት ኢምፔዳንስ ጊዜ እነዚህ እንደ ላይን ቱ ግራውንድ ፎልት እነዚህም ባውንደሪ አላቸው ማለት ነው። በዚህ ጊዜ ባውንደሪ ኮንዲሽናችን ቪቢ ኢዝ ኢኳልስ ቱ ቪሲ ፕላስ አይቢ ታይምስ ዜድኤፍ ነው። አይኤችን 0 ነው። አይቢ ፕላስ አይሲ ኢዝ ኢኳልስ ቱ 0 ነው። አይቢ ኢዝ ኢኳልስ ቱ ማይነስ አይሲ በተቃራኒ ነው ብለናል አይደለ? ማግኒቲዩዱ ለዛ ነው። ይሄኛውን ይመስላል ባውንደሪ ኮንዲሽናችን። ዊዝ ፎልትም ሲሆን እንደዛው ነው። አይኤፋችን ምን ይመስላል ማለት ነው? ሩት 3 ታይምስ ቪቲኢ ኤች ኦቨር ዜድ1 ፕላስ ዜድ2 ፕላስ ዜድኤፍ ነው። ቪቲኤች ማለት ከፎልት በፊት የነበረ የቴቪናን ቮልቴጅ ነው ወይም ላይን ቱ ግራውንዱ ማለት ነው። ዜድ1ችን የፖዚቲቭ ሲኩዌንስ ኢምፔዳንሳችን ነው። ሌላ ደግሞ ዜድ2 የኔጌቲቭ ሲኩዌንስ ኢምፔዳንስ ነው። ዜድኤፋችን ደግሞ የፎልት ኢምፔዳንስ ነው ማለት ነው። በዚህ ቀመር ውስጥ የዜሮ ሲኩዌንስ ኢምፔዳንስ ሙሉ በሙሉ ስለማይኖር የትራንስፎርመሮቹ ወይም የመሬት መገናኛ ዘዴ የደልታ ስታር የግራውንዲንግ ወይም አንግራውንድ መሆን ማለት ነው። እነዚህ በኤልኤል ፎልት ከረንት መጠን ላይ ምንም ተጽዕኖ የለውም ማለት ነው። በኤልኤል ፎልት ወይም በላይን ቱ ላይን ፎልት ላይ ከረንት መጠን ላይ ምንም ተጽዕኖ የለውም። እሺ ሌላ ደግሞ ከነዚህ የኤልኤል ፎልቶች መንስኤዎች እና አከሳሰት ምን እንደሚመስል እናያለን ማለት ነው። እነዚህ የኤልጂ ፎልቶች በኃይል ስርዓት ውስጥ በጣም የተለመዱ ቢሆኑም ወይም ደግሞ ከሁሉም ፎልቶች ከ70 እስከ 80% ያህሉ ይይዛሉ ኤልጂ ፎልቶች ማለት ነው። ግን የኤልኤል ኦር ላይን ቱ ላይን ፎልቶች በአየር ላይ በሚዘረጉ የኤሌክትሪክ መስመሮች ላይ ከሚከሰቱ መስተዋጉሎች 15%ን ያህል ይይዛል ማለት ነው። ኤልጂ ፎልት ስንት ነበር ያልነው? ከ70 እስከ 80% ያክሉን ይይዛል። ላይን ቱ ላይን ኦር ኤልኤል ፎልት ደግሞ 15% ያህሉን ይይዛል ማለት ነው። እነዚህ ፎልቶች በሚከተሉ የአካባቢና በሜካኒካል ምክንያቶች ይከሰታሉ ማለት ነው። መንስኤዎቹ ምንድነው? በአካባቢ እና በሜካኒካል ምክንያቶች ሊፈጠሩ ይችላሉ ማለት ነው። በእነዚህም በከፍተኛ ንፋስና የሽቦች መወዛወዝ ኦር ኮንዳክተር ጋሎፒንግ ይባላል። እነዚህም አንደኛ የሚፈጠርበት አይነት ነው ማለት ነው። ምንድነው? የኃይለኛ ንፋስ የአየር ላይ መስመሮች ከተገቢ ውጪ እንዲወዛወዙ ወይም ደግሞ ከፍተኛ ስፋት ያለው እንቅስቃሴ እንዲያደርጉ ያደርጋል ማለት ነው። በዛፎች መካከል ያለው አካላዊ ርቀት ሲጣስ ከፍተኛ የሆነ ፌስ ቱ ፌስ አርክ ይፈጠራል ማለት ነው። በዚህ ጊዜ ላይን ቱ ላይን ፎልት ሊፈጠር ይችላል ማለት ነው። ሌላ የአካባቢ ጣልቃ ገብነቶች ነው። በዚህም በኤሌክትሪክ መስመሮች ላይ የሚወድቁ የዛፍ ቅርንጫፎች በትላልቅ ወፎች አማካኝነት በሁለት ክፍት አስተላለፊዎች መካከል የሚፈጠር ንክኪ ወይም በአየር ላይ የሚበሩ ነገሮች በዛፎች መካከል ድልድይ ሲፈጠር እነዚህ ላይን ቱ ላይን ፎልት ሊፈጠር ይችላል ማለት ነው። ሌላ ደግሞ በኬብሎች ውስጥ የኢንሱሌሽን መበላሸት ሲያጋጥም በዚህም ጊዜም የላይን ቱ ላይን ፎልት ሊፈጠር ይችላል ማለት ነው። በከርሰ ምድር ወይም በአንደርግራውንድ ኃይል ማከፋፈያ
አውታሮች ውስጥ ከፍተኛ ሙቀት ወይም ደግሞ እርጅና ወይም መካኒካል ጉዳት በፌዞች መካከል ያለውን የኢንሱሌሽን ሲያበላሸው በሁለቱ ፌዞች መካከል መበላሸት ይፈጥራል ማለት ነው። አንደኛ በዚህ መንገድም ላይን ቱ ላይን ፎልት ምን ሊሆን ይችላል ሊፈጠር ይችላል ማለት ነው። ሌላ ኢንሱሌሽን ፍላሽ ኦቨርስ ምንለው ነው። ይሄ የመብረቅ አደጋ በኢንሱሌተርስ ላይ ከፍተኛ ቮልቴጅ በመፍጠር ፍላሽ ኦቨር ሊያስከትል ይችላል ማለት ነው። ይህ የአርክ መንገድ ከአንድ በላይ ፌዞችን ካገናኘ በፍጥነት ላይን ቱ ላይን ሾርት ሰርኪዩት እንዲፈጠር ያደርጋል ማለት ነው። እነዚህ የላይን ቱ ላይን ፎልት የሚፈጠርባቸው መንገዶች ናቸው ማለት ነው። ሌላ ፕሪቨንቲቭ ኤንድ ሚቲጌሽን ሜተድ የመከላከያ እና የማስተካከያ ዘዴዎቹ ምንድን ናቸው የሚለውን ደግሞ እኔ የላይን ቱ ላይን ፎልቶች ወይም ደግሞ የኤልኤል ፎልት ለመከላከል ጠንካራ አካላዊ ዲዛይን ወይም የላቀ የጥበቃ ቅንጅት ወይም ፕሮቴክሽን ኮኦርዲኔሽን የሚለው እና ንቁ የጥገና ስራዎችን ያቀናጀ ባለብዙ ደረጃ የምህንድስና አካሄድ ያስፈልጋል ማለት ነው። እነዚህ ለመከላከል ላይን ቱ ላይን ፎልት ለመከላከል እነዚህ ነገሮች ያስፈልጋሉ ማለት ነው። እሺ አካላዊና መዋቅራዊ መከላከያዎች የምንላቸው አሉ። እነዚህ ምንድን ናቸው? የምንከላከልበት መንገድ ነው አንዱ አካላዊና መዋቅራዊ መከላከሎች ማለት ነው። ተገቢውን የፌዝ ርቀት በመጠበቅ ኦፕቲማል ፌዝ ስፔሲንግ ይባላል። ይሄኛው የፌዝ ርቀት ካልኩሌት ተደርጎ ነው የሚሰራው እና ይሄም እንደ ከረንቱ እንደ ቮልቴጁ መጠን ተለክቶ ነው የሚሰራው። እሱንም ተገቢውን የሆነ ርቀት ተጠብቆ እንዲሰራ ማድረግ ነው ማለት ነው። ሌላው ኮንዳክተር ስፔሰርስ የሚባሉት እነዚህ ረጅም ርቀት የሚሄዱ ኢንሱሌተር አሉ ስፔሰር የሚባሉ በሱን ወጥሮ ማሰር ያስፈልጋል ማለት ነው። ሌላው የዛፎችና የእጽዋት ቁጥጥር ይሄ ምን ማለት ነው? ዛፎች በዛ አካባቢ ረጅም ሲሆኑ መቁረጥ መከርከም ያስፈልጋል ማለት ነው። እነዚህ አካላዊና መዋቅራዊ መከላከያዎቹ ናቸው። ሌላ ደግሞ ሪሌ ጥበቃ ስርዓቶችን ኦር ሪሌ ፕሮቴክሽን ስቼምስ ይሄም አንደኛው የላይን ቱ ላይን ፎልት የምንጠብቅበት ሜተድ ነው ማለት ነው። እሺ የላይን ቱ ላይን ፎልቶች ከመሬት ጋር ግንኙነት ስለሌላቸው እነዚህ ሪሲዱዋል ኦቨር ከረንት ኦር ግራውንድ ፎልት ሪሌዎችን ሊያገኟቸው አይችልም። ስለዚህ እነዚህን የጥበቃ ክፍሎች መጠቀም ያስፈልጋል ማለት ነው። ከዚህ በታች ወይም ደግሞ ከዚህ ቀጥሎ የማቀርባቸውን የጥበቃ ክፍሎች መጠቀም ያስፈልጋል ማለት ነው። አንደኛ ኢንስታንታነስ ኦቨር ከረንት ኦር ዲቫይስ 50 የሚባል ዲቫይስ አለ። ይሄ ምንድነው የሚያደርገው? መሳሪያው ከፍተኛ የከረንት ጭማሪ ሲታይ ወዲያውኑ መስመሩን ያቋርጠዋል ማለት ነው። ይህም በአካባቢው የተከሰተው ከፍተኛ የላይን ቱ ላይን ፎልቱን ያሳየናል ማለት ነው። አንደኛ በዚህ ዲቫይስ መቆጣጠር እንችላለን ማለት ነው። ሁለተኛ ኢንቨርስ ታይም ኦቨር ከረንት ኦር ዲቫይስ 51 የሚባል ዲቫይስ አለ። ይሄኛው ምንድነው የሚያደርግልን? እንደ ቮልቱ ከረንት መጠንና ቆይታ ጊዜ ላይ መመስረት የተቀናጀ ባካፕ ጥበቃ ይሰጠናል ማለት ነው። ሶስተኛው ምንድነው? ኔጌቲቭ ሲኩዌንስ ኦቨር ከረንት ፕሮቴክሽን ይባላል። ይሄ ዲቫይስ 4646 ይባላል። ይሄ ደግሞ ምንድነው የሚያደርገው? የላይን ቱ ላይን ፎልቶችን ከፍተኛ መጠን ያለው የኔጌቲቭ ሲኩዌንስ ከረንት ይፈጠራል ማለት ነው። የኔጌቲቭ ሲኩዌንስ ሪሌዎች በመጠቀም የፎልት ከረንቱ መጠን አነስተኛ ቢሆን እንኳን ፎልቱ በከፍተኛ ንቃት መለየት ይቻላል ማለት ነው። አራተኛው ደግሞ ዲስታንስ ፕሮቴክሽን ኦር ዲቫይስ 21 የሚባል ዲቫይስ ነው።
ይሄ ዲቫይስ ምንድነው የሚሰራው? በማስተላለፊያ መስመሮች ላይ የዲስታንስ ሪሌ በሁለቱ የተጎዱ ፌዞች መካከል ያለውን ፖዚቲቭ ሲኩዌንስ ኢምፔዳንስ ይለካል ማለት ነው። እዚህ የተለካው ወይም የተሰላው ኢምፔዳንስ ከተቀመጠው ወሰን በታች ከወረደ ሰርኪዩት ብሬከሩ መስመሩን ያቋርጠዋል ማለት ነው። ሌላው አምስተኛው ዲፈረንሻል ፕሮቴክሽን ዲቫይስ ኦር ዲቫይስ 8787 ይባላል። ይሄኛው መሳሪያ ምንድነው የሚያደርግልን? እንደ ትራንስፎርመሮች፣ ጀነሬተሮች እና ባዝባሮች ባሉ ከፍተኛ ዋጋ ያላቸው ንብረቶች ያገለግላል ማለት ነው። ወደ እያንዳንዱ ፌስ የሚገባውና የሚወጣውን ከረንት በማነጻጸር ማንኛውም የውስጥ ላይን ቱ ላይን ፎርስ ሲከሰት ከፍተኛ ጉዳት ሳይደርስ ወዲያው ስርዓቱን ይዘጋል ማለት ነው። ይሄ ኮንትሮል የምናደርግባቸው ሜተዶች ናቸው ማለት ነው። በእነዚህ በአምስት ዲቫይሶች ላይን ቱ ላይን ፎልትን ፕሮቴክት ኦር ሚቲጌት ማድረግ እንችላለን ማለት ነው። ሌላው አስቀድሞ የመለየትና ንቁ የጥገና ስራዎች መስራት ነው። ሌላኛው መንገድ ማለት ነው። ይሄ ተርማል ኢሜጂንግ ኦር ቴርሞግራፊ የሚባለው ነው። በዚህም በሰብስቴሽን እና በአየር ላይ መስመሮች ላይ ኢንፍራሬድ ካሜራዎችን በመጠቀም መደበኛ ፍተሻ ማድረግ ማለት ነው። ይህም መስመሮቹ ቀልጠው አንዱ በሌላው ላይ ከመውደቃቸው በፊት ከፍተኛ ሙቀት ያላቸውን ቦታዎች ኦር ሆትስፖትስ ቀድሞ ለመለየት ይረዳል ማለት ነው። ሁለተኛው ደግሞ ኮሮናና አልትራሳውንድ ፍተሻ ማድረግ ነው። በዚህም በቆሻሻ ኢንሱሌተርስ ምክንያት ፌዞች መካከል ፍላሽ ኦቨር ሊያስከትሉ የሚችሉ የኢንስታሌሽን መበላሸቶች ምልክቶች ቀድሞ መለየት ያስፈልጋል ማለት ነው። እነዚህ ሚቲጌት የምናደርግባቸው እና ኮንትሮል ፕሮቴክት የምናደርግባቸው ዘዴዎች ናቸው። ዚስ ኢዝ ኦል አባውት ላይን ቱ ላይን ፎልት ይሄኛውን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንድታደርጉት በትህትና ጠይቃችኋለሁ። ቪዲዮውን እንደወደዳችሁት ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩኝ። በቀጣይ አዲስ ቪዲዮ ይዤ እመጣለሁ። ደብል ግራውንድ ላይን ቱ ላይን ግራውንድ ፎልት ደግሞ ምን እንደሚመስል በቀጣይ ቪዲዮ እናያለን። እስከዛ ሰላም ቆዩኝ። ቻው።